ሰላም እንዴት ናችሁ? የኪሮቫና ተከታታዮች ዛሬ ደግሞ ይዤላችሁ የመጣሁት በኢትዮጵያ ዝና ያላቸው በጣም ተፈላጊና ተወዳጅ የሆኑ ዩኒቨርሲቲዎች እንዲሁም በኳሊቲያቸውም አሪፍ ደረጃ ላይ ከሚገኙ ዩኒቨርሲቲዎች መካከል የሬሜዲያል ተማሪዎችን የሚቀበሉና የማይቀበሉ ዩኒቨርሲቲዎችን እነግራችኋለሁ። ተከታተሉኝ። በመጀመሪያ ከነኚህ ዩኒቨርሲቲዎች መካከል የሬሜዲያል ተማሪዎችን የማይቀበሉ ዩኒቨርሲቲዎችን እነግራቸዋለሁ። እነሱም ወደ 5 አካባቢ ዩኒቨርሲቲዎች ናቸው። የመጀመሪያው እንደሚታወቀው አዲስ አበባ ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ ራስ ገዝ ዩኒቨርሲቲ ራሱን ችሎ ራሱን እያስተዳደረ ያለ ዩኒቨርሲቲ ነው። የፍሬሽማንን ተማሪዎች ራሱ መዝኖ ፈተና ፈትኗቸው ያን ፈተና ያለፉ ዩኒቨርሲቲ ተማሪዎች ናቸው ያን ዩኒቨርሲቲ ጆይን የሚያደርጉት እና የሬሜዲያል ተማሪዎችን ጭራሽም አይቀበልም። ሁለተኛ ደግሞ የአዲስ አበባ ዩኒቨርሲቲ ቅርንጫፍ የነበረው አዲስ አበባ ሳይንስና ቴክኖሎጂ ነው። አዲስ አበባ ሳይንስና ቴክኖሎጂም እንኳን የሬሜዲያል የፍሬሽማን ተማሪዎችን ራሱ ፈትኗቸው ያን ፈተና ያለፉ ተማሪዎችን ነው ለፍሬሽማን የሚያስቀምጠው ለፍሬሽማን የሚወስደው። ስለዚህ የሬሜዲያል ተማሪዎችን ጭራሽም አይወስድም ማለት ነው። ሶስተኛ ደግሞ አዳማ ሳይንስና ቴክኖሎጂ ነው። አዳማ ሳይንስና ቴክኖሎጂ ልክ እንደ አዲስ አበባ ሳይንስና ቴክኖሎጂ የሬሜዲያል ተማሪዎችን አይቀበልም። የፍሬሽማን ተማሪዎችን ራሱ ፈትኗቸው ፈተና ያለፉ ተማሪዎች ነው ወደ አዳማ ሳይንስና ቴክኖሎጂ መቀላቀል የሚችሉት። አራተኛ ኮተቤ ዩኒቨርሲቲ እዚህ አዲስ አበባ ውስጥ የሚገኝ ዩኒቨርሲቲ ሲሆን የሬሜዲያል ተማሪዎችን ጭራሽም እንደማይቀበል ነው። አምስተኛ ሐዋሳ ዩኒቨርሲቲ በመጀመሪያ አካባቢ የሬሜዲያል ትምህርት ሲጀመር ተማሪዎችን እያስተናገደ ነበር፣ እየወሰደ ነበር። ግን ከሂደት በኋላ ይህንን ነገር አቁሟል። በዚህ አመት የሬሜዲያል ተማሪዎችን አይቀበልም፣ አይወስድም ማለት ነው። ከነኚህ ውጭ ያሉት የፈርስት ጀነሬሽን ዩኒቨርሲቲ የሚባሉና በጣም ምርጥ የሆኑ ዩኒቨርሲቲዎች መካከል ሬሜዲያል የሚቀበለው እና ጅማ ዩኒቨርሲቲ ሬሜዲያልን ይቀበላል። ግን ቁጥራቸው ያን ያክል አይደለም። በሁለቱም በናቹራልም በሶሻልም ወደ 400 አካባቢ ተማሪዎች ነው ለሬሜዲያል የሚቀበለው። በዚህ አመትም እንደዛው ነው ተብሎ ይጠበቃል። ወይም ቁጥሩ ሊያንስ ይችላል፣ ግን አይታወቅም። ከዛ ውጭ ሐረማያ ዩኒቨርሲቲ ሰፊ ግቢ ያለው ዩኒቨርሲቲ እና ብዙ ተማሪዎችን የሚያስተናግድ ዩኒቨርሲቲ ነው። እንዲሁም ፈርስት ጀነሬሽን ነው። በዚህ አመትም የሬሜዲያል ተማሪዎችን ይቀበላል። የጎንደር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲም እንደዚሁ ሬሜዲያል ተማሪዎችን በዚህ አመትም እንደሚቀበሉ ነው። ከዚህ ውጭ እንደነ መቀሌ እና አርባ ምንጭ ዩኒቨርሲቲም የሬሜዲያል ተማሪዎችን ይቀበላሉ። እና ፈርስት ጀነሬሽን ዩኒቨርሲቲ መግባት ምርጫችሁ የሆነ ተማሪ ምርጫችሁ ያደረጋችሁ የምትፈልጉ ተማሪዎች እነኚህ ዩኒቨርሲቲዎችን መምረጥ ትችላላችሁ። እኔን ኢንፎ ልንገራችሁ ብዬ ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። በሌላ መረጃ እስክንገናኝ ድረስ ሰላም ሁኑ።